ቤተሰቦችሽ አንቺን ለማሳደግ ብዙ ስቃይ ማየታቸው ያንቺ ጥፋት አይደለም። ስትወለጂ እናትሽን አለመምሰልሽ ያንቺ ጥፋት አይደለም። ቤተሰቦችሽን አለመምሰልሽ ያንቺ ጥፋት አይደለም። ጸጉርሽ እንደ እናትሽ አለማማሩ ያንቺ ጥፋት አይደለም። አፍንጫሽ እንደ ቤተሰቦችሽ ቅሽራ አለመሆኑ ያንቺ ጥፋት አይደለም። ግን ለምን እንደሆነ ባላውቅም እሷማ ከቤተሰባችንም የለች እንደው ከምኑ እንደመጣች ራሱ አናውቅም። ቤተሰቦቻችን እንደዚህ ማለታቸው ኖርማል ተደርጎ ነው ያደግነውና ይሄ ነገር ኖርማል አይደለም። ላይክ ልጅነታችንን እንዳናጣጥም አድርጎናል። አድገን ኮንፊደንስ እንዳይኖረን አድርጎናል። ኢማጂን በልጅነታችን ቆንጆ ናችሁ፣ በዓለም ላይ ውብ ከሚባሉ ሴቶች አንዷ ነች፣ ይሄ ያምራል፣ አይንሽ ያምራል፣ ባለሽ ነገር ሁሌም ቆንጆ ነሽ እየተባልን አድገን ቢሆን ኢማጂን አሁን ላይ ምን ማድረግ እንደምንችል። ማይ ቢዩቲፉል ፒፕል ዛሬ ደግሞ በሌላ ቪዲዮ መተናል። ዛሬ የሚሆነው ደግሞ በልጅነታችን ሳናውቀው ኖርማል መስሎን እየተቀበልናቸው ያደግናቸውን ስቃዮችና ቱራማዎች ነው የምናወራበት ዛሬ። እሱን ነገር ከሱ ነገር አልፈን ዛሬያችንን እንዴት መኖር እንችላለን? በልጅነታችን የኛ ጥፋት እየመሰለን ያደግነውን ነገር አሁን እንዴት አድርገን ልጅነታችንን እንዴት መካስ እንችላለን? ስቲል አድገን ራሱ አሁን ላይ በልጅነታችን የተበደለችው ያቺ ህፃኗ ውስጣችን ላይ ያለችና ለእርዳታ እርዱኝ ትላለች። ምንም እንኳን አድገን የራሳችን ነገር ቢኖረንም ህይወታችን ራሳችን ምንመራ ቢሆንም የራሳችን ስራ ሁሉ ነገር የተሳካልን ብንሆንም ግን በልጅነታችን የተሰቃየነውና በልጅነታችን ሳንሰማ ያደግነው ነገር ውስጣችን አለች። ያቺ ልጅ አለችና ውስጣችን ያቺ ልጅ እንትን ትፈልጋለች፣ ሪሹራንስ ትፈልጋለች፣ ወይም ደግሞ አሁን ላይ እንድትከሷት ትፈልጋለች። እና እሱን ማድረግ እንዴት እንደምንችል እናወራለን። በልጅነታችን የቤተሰቦቻችን በልጅነታችን ሲንከባከቡን ማድረግ እንዳለባቸው አያውቁትም። ልክ እኛ አድርጉ ብለናቸው እኛ ውለዱን ብለን እንደተወለድነ ላይክ ለምንድን ነው ደግሞ ኖርማል የምናደርገው? እኔ አይገባኝም። የእናት አባታችሁ መፋታት የእናንተ ጥፋት አይደለም። እናት አባታችሁ ሲፋቱ ለእናንተ ነው ማሰብ ያለባቸው። ልጆቻችንን ባንድ ላይ ሆነን ሳናሳድግ የፍቅር ምሳሌ ሳንሆናቸው ቀረነ። አንዳንድ ቤተሰቦች አሉ ይፋቱና ላይክ ልጆቻቸው እንዲያስታርቋቸው የሚፈልጉ ወይም ደግሞ ልጆቻቸው እኩል እንዲጦሯቸው የሚፈልጉ። እኔ አትጦሩ ምናምን እያልኩ አይደለም፣ ቤተሰቦቻችሁን አታገልግሉ እያልኩ አይደለም። ቤተሰብን ማገልገል ጥሩ ነገር ነው፣ በጣም አሪፍ ነገር ነው። ግን ደግሞ ላይክ ግዴታችሁ ሸክማችሁ ግን አይደለም። ለምሳሌ ስታድጉ በኮንፊደንስ ካላሳደጓችሁ፣ ራሳችሁን እንድታውቁ አድርገው ካላሳደጓችሁ፣ ብዙ ነገር ሰጥተዋችሁ አሟልተው ካላሳደጓችሁ ስታድጉ የተሻለ ሰው መሆን አትችሉም። ቢካዝ በልጅነታችሁ አእምሮአችሁ ተጎድቷል። ፊዚካላዊ ላይክ አእምሮ ስለልቦናችን ተጎድቷልና ጥሩ ነገር ማሰብ አንችልም። አሁን በኢትዮጵያ ላይ ያለ ነገር በጣም የሚያሳዝነኝ ነገር ምንድነው? የሚያስቡት ማለት ነው አብዛኛው ሰው አይታችሁ ከሆነ የሚያስበው ትንሽ ነገር ነው የሚመኙት። ትልቅ ነገር ሲመኙ አሃሃ አንዳንድ እንኳን አልፎ ማለት ነው ትልቅ ነገር ሲመኙ ሰው ይስቅባቸዋል። ዋይ ለምንድን ነው የምትስቁባቸው? ላይክ አሁን ቢ ambitious ላይክ እና ያንን ነገር ድሪማችሁን ለማምጣት ጠንክራችሁ ስሩ። ምን ችግር አለው? አሁን ግን ደግሞ ጥሩ ነገር ባያስቡም እቅዳቸው ላይክ ሰፊ እቅድ ባያቅዱም አልፈርድባቸውም። ቢካዝ በልጅነታቸው ምን እየተባሉ ነው ያደጉ? ጠንክራ ስራ ልጄ፣ እንደኔ እንደዚህ አይነት ኑሮ እንዳትኖር ነው እንጂ የሚባሉት። ምንድነው የሚባሉ? ልጄ አንተ የምትኖረው ወደፊት በጣም ድልቅቅ ያለ ህይወት ነው፣ ይሄን አሟላልሃለሁ፣ ጠንክራ ተማር፣ ለምንም እንዳታስብ፣ ይቅርታ መልካም ህይወት ስላልሰጠው በጣም ይቅርታ እየተባሉ አላደጉም። ምን እየተባሉ ነው ያደጉ? አንተን ለማሳደግ ይሄንን ህይወት ሳክሪፋይስ አደረኩኝ፣ አንተን ለማሳደግ ይሄንን ሁሉ መከራ አይቻለሁ፣ አንቺን ለማሳደግ ስንቱን ነገር ችያለሁ። አለመቻላቸውን ኤፈርታቸውን እየካድኩ ሳይሆን ግን ያንን ነገር እየሰሙ ልጆች ማድረግ የለባቸው። ልጆች ሲያድጉ እኛ ስናድግ ማየት ያለብን ከቤተሰቦቻችን ደስተኛና የተፋቀረ ፋሚሊ ነው ማየት ያለብን። ግዴታ ማየት የምንፈልገው በዶክተሮችም የሚነገረው የተፋቀረ ቤተሰብ፣ እናትና አባታችን እንደሚዋደዱ፣ እኛን እንደሚወዱን፣ አንኮንዲሽናል ላብ እንደሚሰጡ ነው እንጂ ኮንዲሽናል አይታችሁ ከሆነ በጣም ብዙ ጊዜ ሁላችንም አልፈንበታል። አነደባበቅ ላይክ ሁላችንም ለመመረቅ እደግልኝ ልጄ ወይም ደግሞ በጣም ልጄ እኮ ለኔ በጣም ጥሩ ናት እና ምን ለመባል በጣም እንደክማለን። ላይክ የሆነ ነገር ማድረግ ያለብን ይመስላል። ከቤተሰቦቻችን ፍቅር ለማግኘት የሆነ ነገር ማድረግ ያለብን። እንደዛ መደረግ አልነበረብንም። እኔ አሁን እያልኩ ያለሁት
ተመለሰን ማስተካከል ባንችልም ግን አትሊስት ሪላይዝ እናርግ ላይክ ያ ነገር የኛ ስተት እንዳልሆነ የማህበረሰብ ችግር እንደሆነ የሀገር ላይክ አለ አይደለ የማህበረሰቡ አስተሳሰብ ችግር እንደሆነ ስፔሲፊክ የፓሬንት ችግር ባይሆንም ፓሬንቶቻችን እናቶቻችን እናትና አባቶቻችን ከአያቶቻችን የወረሱት ነገር ስለሆነ የማህበረሰብ ችግር ነው እንጂ የኛ ችግር አይደለም። እንደዛ እየተባልን በልጅነታችን ገና ህፃንነታችንን ሳንጨርስ ስለ ቤተሰብ ችግር ስለ አለ አይደለ ፋይናንስ ስለ ብር አያያዝ ስለ ምናምን ያኛ ማወቅ ያለብን ነገር አልነበረም። ግን እነሱ ምን ያደርጋሉ ላይክ እኛ ህይወታችንን አድገን የራሳችንን ህይወት ቀይረን እንደውም የቤተሰብን ህይወት እንደምንቀይር ገና ሳናድግ እንደዛ ይነግሩናል። ከዛ በሐሳብ አእምሮአችን በሐሳብ ተንጠልጥሎ ምንም ነገር ሳናስብበት በቃ ጭንቀታም በጣም ሐሳቢ ላይ ካለ አይደለ አእምሮአችን ገና ሳናድግ አእምሮአችን በብዙ ነገር የተተበተበ ይሆናል። ፍሪ አእምሮ የለንም። ፍሪ ነገር የምናስብበት ነገር የለንም። ቤተሰቦቻችን የተሻለ ልጅነት ሰጥተው የተሻለ ህይወት ላይ ማድረስ የነሱ ኃላፊነት ነበር። ግን ያንን እንኳን ማድረግ ባይችሉ አትሊስት ማለት ነው ማድረግ ባይችሉ እንኳን ከፊታችን ስለ ችግር አለማውራት፣ ከፊታችን አለመጣላት፣ ይባስ ብሎ ዲቮርስ አለመደረግ፣ አለመፋታት ነው። ከተፋቱም እንኳን እኮ አይታችሁ ከሆነ ማለት ነው አንድ አሁን ፊልም ላይ አሁን አስታውላችሁ ከሆነ ፊልም ላይ ምን ያደርጋሉ ሲፋቱና ከዛ ልጆቻቸው አባታቸውን ሲናፍቁ አባቴ ይጠላኛል እንዴ ምናምን ሲሉ የውጭ ፊልም ላይ ማለት የአማርኛ ፊልም ላይ አይደለም የውጭ ፊልም ነው ልጅ እንደዚህ አትበይ አባትሽ በጣም ነው የሚወድሽ በጣም ጥሩ ሰው ነው አብረን ማን ሆኖ በዚህ በቃ ዋሽታ እናቷ ምንም እንኳን መጥፎ አባት ቢሆንም ለልጅቷ ለአምሮዋ ብላ ጥሩ ነገር ነው ስለሷም ትነግር ነው ወራይኔ ግን ሀበሻ ላይ ስንመጣ አባትሽ እንደዚህ ነው አባትሽ እንደዚህ አድርጎ ነው ብቻ እኮ ነኝ ያሳደግኩሽ እኔ ብቻ ነኝ እኮ ማስብልሽ ቢ ግሬትፉል ነው አመስጋኝ ሁኚ ይሄንን ማግኘትሽ ላይክ የኔ ልጅ ስለሆንሽ ነው ላይክ ልጅነታችንን እንዳናጣጥም አድርገውናል ልጅነታችን ቀምተውናል እና አሁን ላይ እንድታውቁ የምፈልገው ነገር በልጅነታችሁ ያሳለፋችሁት ነገር የናንተ ጥፋት አይደለም ካጎቶቻችሁ ልጆች ጋር ከጓደኞቻችሁ ልጆች ጋር ያወዳደሩ ካሳደጓችሁ ሲያጉትሽ ልጅ ምን እንደምታደርግ ባንቺ እድሜ አንቺ ግን ምን አለሽ ምናምን እየተባላችሁ ያደጋችሁት እሱ የናንተ ጥፋት አይደለም የቤተሰቦቻችሁ ጥፋት ነው እናንተ ከዛም በላይ ናችሁ ይሄንን እንድታውቁ ነው የምፈልገው ከዛም በላይ ናችሁ ለሚያስፈልጋችሁ ለትምህርት ለሚያስፈልጋችሁ ላይክ ልጅ ሆነን ለልጅነታችን የሚያስፈልገን ነገር ካለ ያንን ነገር ሳታገኙ ማደጋችሁ የናንተ ጥፋት አይደለም የቤተሰብ ጥፋት ነው ላይክ ሊትራሊ የቤተሰብ ጥፋት ነው አሁን እንደዚህ ስላው ቤተሰብ ከየት ያምጡ ምናምን ወሬቨር ልትሉ ትችላላችሁ አይደለ ግን ያን ሳይወልዱ በፊት ማሰብ ነበረባቸው ሶሪ ግን ሳይወልዱ በፊት ማሰብ ነበረባቸው እንጂ እናንተ ተወልዳችሁ ጻን ሆናችሁ አይደለም ስትወለዱ አይደለም ከማህፀን ውስጥ የምታድጉበትን ምናምን ኤክስፔንስ ይዛችሁ የምትወለዱት አይደል እንዴ እና በጣም የሚገርመኝ ነገር አሁንም አድገው እንደዚህ የሚጨነቋሉና ከተጨነቃችሁ አይደለም እንኳን ለቤተሰብ ለራሳችሁ መሆን አትችሉም አሁን ማድረግ ያለባችሁ ራሳችሁን ሂል ማድረግ አለባችሁ በልጅነታችሁ የተፈጠረው ነገር ሁሉ አሁን አንዳንድ ሰዎች አሉ እናቴ እንደዚህ ተሰምታችሁ ያቆም እናቴ እኮ እሷን ስለማልመስል እኔን እንደዛችኛው እህቴ የምትወደኝ አይመስለኝም ብሎ የሚሰማው ሰው የለም በጣም በብዙ ቤተሰብ አይቻለሁ ኢቭን ከኛ ቤተሰብ ራሱ እኔ ራሴ እንደዛ ተሰምቶኝ ያውቃል ላይክ ከቤተሰቤ አንዱን ሰው ስላልመሰልኩ ብቻ አብልጠው ያንን ሰው እንደሚወዱ ይሰማኝ ነበር ከቤተሰቦቼ አሁን ቤተሰቦቼን ብዙም አልመስልም ላይክ ጻየም ያልኩኝ ቤተሰቤ በሙሉ ቀይ ነው እና በልጅነቴ እንደዚህ ይሉኝ ነበር እቺማ ከየት እንደመጣች አናውቅም ላይክ አናውቅም ከየት እንደመጣች ከቤተሰብ ከዘሩ ራሱ የለችም አይ ስዌር ቱ ጋድ ነው የምላችሁ አድጌ ማህበረሰቡን ለቅቄ ሌላ ቦታ ለሃይ ስኩል ትምህርት ቤት እስከመሄድ ድረስ ቆንጆ መሆኔን አላውቅም ነበር እግዚአብሔርን ለምላችሁ ቆንጆ መሆኔን አላውቅም ነበር ቆንጆ መሆናችሁን አያሳውቋችሁም ስታድጉ I just don't understand like how come አሁን እናንተ ኢማጂን በራሳችሁ አስቡ ልጅ ወልዳችሁ እንዴት ነው የገንዛ ልጃችሁ ቆንጆ አይደለሽም በአፋችሁ በጆሮዋ ቆንጆ አይደለሽም እያላችሁ የምታሳድጓት this is insane like insane እና ቤተሰቦቻችን ተጋፈጡት ዝም ብላችሁ አሁን ያለብን ኢንሴኩርነት ሰው እንኳን ቆንጆ ናችሁ ብሎ ሲነግረና እንትን የምንለው ማለት ነው ይሄ አረ ቆንጆ ነኝ እንዴ ምናምን ብላችሁ የምትጠራጠሩት ከልጅነታችሁ ተጽዕኖ ነው በልጅነታችሁ እየተነገራችሁ ያደጋችሁ ተጽዕኖ ነው እና በጣም ያሳዝናል በጣም ነው የሚያሳዝነው አሁን እንደዛ አሁን እኛናት መስለም እኮ ከየት እንደመጣች አላውቅም
ይሄ በጣም ለልጅ የማይባል ነገር ማለት ነው የማይባል ነገር እና እስከማድግ ድረስ እግዚአብሔርን ቆንጆ አይደለም ብዬ አስብ ነበር አድጌ ማህበረሰብ ለቅቄ ሃይ ስኩል ገብቼ ሰዎች ቆንጆ እንደሆንኩ ሲነግሩኝ I just don't understand ለራሴ አላምንም ነበር ምን ማለት ነው ይሄ እየቆየው ማንነቴን ከራሴ ጋር ጊዜ ማሳለፍ ሲጀምር ከቤተሰቦቼ ከማንም ርቄ ከራሴ ጋር ጊዜ ማሳለፍ ሲጀምር ራሴን ሳውቅ ያለኝን ነገር ሳውቅ ራሴን መንከባከብ ሲጀምር ለራሴ ፍቅር መስጠት ሲጀምር ነው የራሴ ውበት ማየት የጀመርኩና የበለጠ ውበቴ እየጎላ ይሄድና አሁን ላይ ቤተሰቦቼ ሁላ ቆንጆ መሆኔን ያወቁ በዚያው I don't care አወቁ አላወቁ I don't care ግን just ቆንጆ መሆኔንም አሁን ከማንም በላይ ያወቁት just ለራሴ ፍቅር እየሰጠው ሲሄድ ይሄ ውበቴ እያንጸባረቀ የበለጠ እያንጸባረቀ እኔ ራሴን እየወደድኩ ሲሄድ ኮንፊደንስ እየበዛ ሲሄድ ነው እነሱም ያወቁ እና ግን በልጅነታችን ወይ የቁንጅና ስታንዳርድ ምን እንደሆነ እንኳን ሳያውቁ በልጅነት እሷ እኔን አትመስልም ወይም ደግሞ ከምን እንደመጣች አላውቅም ይሄ ከምን አመጣ እሷን በትመስይ እኮ ምናምን የምትባሉ ከሆነ that's not your fault you are just beautiful just the way you are just believe that just don't believe anything they said like literally እኔ ይሄ ብቻ አይደለም ሲያስተምሯችሁ ጥሩ ነገር ሲያረጉላችሁ ሲያሳድጓችሁ ግዴታቸው እንደሆነ ያስቡምና ወደፊት አድጋችሁ እንደምትመልሱላችሁ ያስባሉ that's so sad ብድር እንደሚያበድሯችሁ አሁን ምነግራችሁ ላይክ ለራሳችሁ ጥሩ አሁን የልጅነታችሁን ልጅነታችሁን እንድታከሙ ነው ምነግራችሁና ሲያስተምሯችሁ ልጅ ተምራ እንድታሳልፍልኝ እያሉ ያስተምሯችኋልና አእምሯችሁ ላይ ምንድነው የሚሳለው እንደዚህ ቤተሰቦች እየደከሙ ይሄን ሁሉ መስዋዕትነት ከፍለው እያስተማሩኝ ትምህርት ባይሳካስ ምንድነው መሆን ብላችሁ ቀድማችሁ ስለምታስቡ ያ ትምህርት አይሳካም because አሁን ላይ ተመስገን ያለ ጭንቀት ስታነቡ ያለ ጭንቀት ትምህርታችሁን ስትከታተሉ ሳፖርት የሚያደርገኝ ቤተሰብ አለ ምናምን ፍሪ ጭንቅላት ሲኖራችሁ ነው ምንም ነገር የምታሳኩ እንጂ ብድር እንዳለባችሁ እያሰባችሁ ስትሄዱ ወይኔ አሁን ይሄን ፈተና ከወደቅኩኝ ቤተሰቦች ያዝኑብኛል ለቤተሰቦች ምን ልላቸው ይችላል እያላችሁ የምታስቡ ከሆነ እየወደቃችሁ እየዘቀዘቃችሁ ነው የምትሄዱ because this is negative like አሁን ኔጌቲቭ አምራችሁ ኔጌቲቭ ነገር ሲያስብ ኔጌቲቭ ነገር ነው ወደ ህይወታችሁ የሚመጣ ግን ደግሞ ሰፖርቲቭ ቤተሰብ ቢኖራችሁ like just ፈታ በሉ እንደውም ከዚህ በላይ ብሰጣችሁ ምኞት የነበረ ልጅ ይቅር በለኝ ከዚህ በላይ ስላልሰጠው ራሱ ይቅር በለኝ ይሄ የማደርግልህ ነገር በጣም ትንሹ ነገር ነው እያለ የሚያሳድጋችሁ ቤተሰብ ቢኖር ግን ምንድነው አምራችሁ ፍሪ ይሆናል ከዚህ የበለጠ ነገር ማግኘት ይገባኛል ማለት ነው ቤተሰቦች ይሄን መስጠታቸው ላይክ ቅር ካላቸው ከዚህ በላይ የሚገባኛል ብለው የሚያስቡ ከሆነ ከዚህ በላይ የሚገባኛል ማለት ነው ስለዚህ ይሄንን ፈተናማ አጥንቼ አልፌ ትምህርቴን ጨርሼ ለራሴ የሚገባ ነገር ነው የሚይዘው ብሎ ነው አምሯቸው የሚያስበው ከዛ የተሻለ ነገር ነው ወደ ህይወታችሁ የሚመጣውና በልጅነታችን እየተነገረን ያደገው ነገር በጣም ላይክ ህይወታችንን በጣም ላይክ በጣም ህይወታችንን ያበላሽቶታልና ይሄንን ነገር ለማለት ነው አሶቻችን ወንድሞቻችን አብረውን የሚኖሩ ቤተሰቦቻችን ከልጅነታችን ጀምረን ስንማር መንከባከብን ቢያሳዩን ኖሮ ራሳችን እንዴት መንከባከብ እንማር ነበር እነሱን እንዴት አድርገን ማስደሰት ሳይሆን ራሳችን መንከባከብ እንዴት እንደምንችል ለራሳችን ፍቅር እንዴት መስጠት እንደምንችል እንማር ነበር በልጅነታችን እየተንከባከቡ ቢያሳድጉን ኖሮ ግን ምንድነው የሚያረጉን በልጅነታችን የሀበሻ ቤተሰብ ምንድነው ጥሩ ነገር ላይክ ለህይወታቸው ማለት ነው በእነሱ እንድንወደድ በእነሱ ከነሱ ጥሩ ቫሊዴሽን እንድናገኝ ላይክ ይሄ ፒፕል ፕሌዘር ሲባል ሰምታችሁ ታውቃላችሁ ፒፕል ፕሌዘር ማለት ከሰዎች ጥሩ ነገር መጠበቅ ግዴታ ሰዎች ስለናንተ ጥሩ ነገር ማሰብ አለባቸው ብላችሁ የምታስቡ ለምሳሌ ስራ እየሰራችሁ ወይ ጉዴ ሰው ስለኔ ምን ያስባል በጣም ተቀይሞኛል ማለት ነው እንደዚህ አድርጌ ተናዶብኛል ሊሆን በቃ ይሄን አርግና ላስደስተው በጣም ክሬዚ የሆነ ነገር ባምሯችሁ የሚያስብባችሁ ከሆነ ያ ከልጅነት የመጣ ነው በልጅነታችን ይሆን አሁን ለምሳሌ ለቤተሰቦቻችን ወይ ውሃ ካልቀዳንላቸው የማያመሰግኑን ከሆነ እንጀራ ካልጋገርን የማያመሰግኑን ከሆነ ቡና ካላፈላንላቸው የማያመሰግኑን እና ህፃን እያለን በእነሱ ጥሩ ልጅ ለመባል በጣም መድከም ከነበረብን ግዴታ ፕሩቭ ማድረግ ከነበረብን ጎበዝ ልጅ በጣም ጥሩ ልጅ እኮ ነው ያለችኝ ለመባል ግዴታ የሆነ ነገር ማድረግ ከነበረብን just exit መሆን like መወደዳችን በቂ ካልነበረ
አሁን ላይ በጣም ህይወት ላይ በጣም ነው አፌክት የሚያደርገን ቢካዝ ሁሉ ጊዜ ከሰው ጋር ስንገናኝ ለዛ ሰው የሆነ ነገር ማድረግ አለብን ብለን ነው የምናስብ። በልጅነታችን እንደዛ እያልን ካደግነ አሁን ላይ የምናስበው እንደዛ ማድረግ አለብን ብለን ነው የምናስበው። ለቤተሰባችንም እንዲመርቁን እስኪ እንደዚህ ላድርግላት እኔ እኮ ማድረግ መጥፎ ነው እያልኩ አይደለም፣ ግን ማድረግ ያለብን እኛ ስለሚያስደስተን ነው እንጂ እነሱ እንዲመርቁን ብለን መሆን የለበትም፣ ወይም ደግሞ ከነሱ ፍቅር ለማግኘት ብለን መሆን የለበትም ወራይኔ እና most of the time ልጅ እያለን ሳናውቀው አሁን እነዚህ ነገሮች ፍቅር ተለምዶ ምናምን እያልን አድገንባቸዋልና sometimes ደግሞ ይባስ ካለ ደግሞ የሚደባደብ ቤተሰብም አለ። ይሄን አሁን ኖርማል አድርጋችሁ ኢቭን ኮሜንት ላይ ራሱ ኮሜንት ላይ አይቻለሁ ብዙ ጊዜ እንደዚህ ስትባባሉ ላይ ከደበደብ ነበር እንደዚህ ትላይ ነበር እናቴ ምናምን this is not normal like normal አይደለም። I'm not saying እናንተ ብቻ ናችሁ እያልኩ አይደለም፣ ሁላችንም አድገንበታል። ግን ለናንተ አሁን ላይ ህይወታችን እንዲስተካከል ጥሩ ነገር እንዲኖረን ጥሩ መንገድ ላይ እንድንኖር ጥሩ ስኬት ላይክ እንደ ሁሉም ሰው ዝም ብሎ ትንሽ ከፍቶ መኖር አንዲት ሆቴል ከፍቶ መኖር ወይም ደግሞ ትንሽ የሬስቶራንት ከፍቶ መኖር ከአረብ ሀገር ተመልሶ ትንሽ ሱቅ ከፍቶ መኖር ጀስት ከጆዳፍ መኖሪያ ብቻ ሳይሆን ለየት ያለ ላይክ አለ አይደል ለየት ያለ ነገር ክሬዚ የሆነ ነገር ስራ ለመስራት ቆንጆ ስራ ለመስራት ቆንጆ ሰክሰስፉል ህይወት እንዲኖረን ኢቭን ወደ ቤተክርስቲያን እንኳን በንጹህ ልባችን እንድንቀርብ የሚያደርገን ይሄንን ነገር አስታውሰን ይሄንን ነገር አስበን አንሰላስለን የኛ ጥፋት አልነበረም ጥፋቴ ምንም ጥፋት አልነበረብኝም መወለዴ ብቻ በቂ ነበር ቤተሰቦቼ ፍቅር ለማግኘት መወለዴ ብቻ በቂ ነበር ብለን ይሄን ነገር ሪላይዝ ካደረግንና ካወቅና ካስታወስና አሁን ላይ ያለንን ባለነ ህይወት ላይ አስተካክለን የድሮ ልጅነታችንን ማከም እንችላለን። ልጃችን ያችን ልጅያችን ህፃን ልጅ የምታስታውሷት ልጅ እንደዚህ ስትደረጉ ሲያመናጭቋችሁ ምናምን የምታስታውሷት ራሳችሁ አለ አይደለ ያንገር